ኮሎኔል አሸብር አማረ አጭር የህይወት ታሪክ። ኮሎኔል አሸብር አማረ ከእናታቸው ከወይዘሮ በለጠች ወልደ ማርያም እና ከአባታቸው ከሻምበል አማረ ወልደ ሚካኤል በሸዋ ጠቅላይ ግዛት በሰላሌ አውራጃ በግራር ጃርሶ ወረዳ ፍቼ ከተማ ታኅሳስ 1 ቀን 1932 ዓ.ም ተወለዱ። ግርማዊ ቀዳማዊ ኃይለ ሥላሴ ከጣሊያን ሽንፈት በኋላ ወደ ሀገራቸው ሲመለሱ ኮሎኔል አሸብር በህፃንነት እድሜያቸው ከአባታቸውና ከእናታቸው ጋር በመሆን ወደ አዲስ አበባ በመምጣት ኑሮን ጀመሩ። አባታቸው ሻምበል አማረ ለስራ በሚዘዋወሩባቸው የተለያዩ የሀገሪቱ ግዛቶች የአንደኛና የሁለተኛ መለስተኛ ደረጃ ትምህርታቸውን አጠናቀዋል። እኚህ ብርቱ ወጣት ገና በለጋነታቸው በ1943 ዓመተ ምህረት በልጅ ወታደርነት በመቀጠር የውትድርና ዓለም ተቀላቀሉ። በ1943 ዓመተ ምህረት በምድር ጦር መገናኛ ክፍል በልጅ ወታደርነት ተቀጠርኩ። በልጅ ወታደርነት በምድር ጦር ሰራዊት የሬዲዮ መገናኛ ሲግናል ክፍል ውስጥ በነበራቸው ቆይታ ድምፅ አልባውን የሬዲዮ ሞገድና ምስጢራዊ መልእክቶችን በማስተላለፍ ረገድ የሚጠበቅባቸውን ግዳጅ በታላቅ ቅንነትና ብቃት የተወጡ ሲሆን በዚሁ ኃላፊነት ላይ እያሉ በ1946 ዓመተ ምህረት አዲስና ወሳኝ ምዕራፍ በሕይወታቸው ተከሰተ። ከመከላከያ ሚኒስቴር በመጣው ትዕዛዝ መሰረት በእድሜያቸው ልጅ የሆኑ ወታደሮች ለቴክኒክ ሙያ ወደ ጥይት ፋብሪካ እንዲሄዱ በታዘዘ መሰረት በ1946 ዓ.ም ወደ ቀዳማዊ ኃይለ ሥላሴ ጥይት ፋብሪካ ለሙያ ትምህርት ለቴክኒክ ትምህርት ተዛውሬ እዛ ስራዬን ቀጠልኩ። የቀዳማዊ ኃይለ ሥላሴ ጥይት ፋብሪካ ብቃት ያላቸውን ወጣት ወታደሮች ለመቅጠር ያወጣውን ፈተና በጥሩ ሁኔታ አልፈው በጊዜው በዘርፉ በላቀ ጥበባቸው በሚታወቁት የቼኮስሎቫኪያ ባለሙያዎች ወደሚመራው የጥይት ፋብሪካ ተዘዋውረው ማገልገል ጀመሩ። ይህ ስኬት ደግሞ ለግል እድገታቸው ብቻ ሳይሆን ኢትዮጵያ ለጦር መሳሪያ ግዢ የምታውለውን ከፍተኛ የውጭ ምንዛሪ ለመቀነስ ለምታደርገው ጥረት አጋዥ ለመሆን ትልቅ ዕድል ፈጥሮላቸዋል። ጥይት ፋብሪካ በነበሩበት ወቅት በሙያቸው ካበረከቱት ዋነኛና ታሪካዊ አስተዋጽኦ የእንግሊዟ ንግሥት ኤልሳቤጥ በመስከረም ወር 1957 ዓመተ ምህረት ኢትዮጵያን በሚጎበኙበት ወቅት በንጉሱ ትዕዛዝ መሰረት ንግስቲቷና ንጉሠ ነገሥቱ አልጋ ወራሹና የንግስቲቷ ባለቤት ለጉብኝት የሚጠቀሙበትን 2 በወርቅ የተለበጡ ሰረገላዎች በአጭር ጊዜ ውስጥ ሰርቶ በማጠናቀቅ ኃላፊነታቸውን በብቃት ተወጥተዋል። ኮሎኔል አሸብር አማረ የ27ኛው ዙር እጩ መኮንን ካዴት በመሆን የሆለታ ጦር ትምህርት ቤትን ተቀላቅለው በጦር አካዳሚው የሚሰጠውን እጅግ ፈታኝና ጥልቅ የሆነ ወታደራዊ ጥበብ ስልት እንዲሁም የአመራር ብቃት ኮርስ ካጠናቀቁ በኋላ በጥር ወር 1965 ዓ.ም በምክትል መቶ አለቅነት ማዕረግ ተመርቀው የወታደራዊ መሪነት ጉዟቸውን በይፋ ጀመሩ። ታሪክ በማይረሳው በ1966 ዓመተ ምህረት የህዝብ ንቅናቄ ጥይት ፋብሪካን በመወከል በወቅቱ በተደራጀው የጦር ኃይሎች የፖሊስ ሰራዊት እና የብሔራዊ ጦር አስተባባሪ ኮሚቴ አባል ለመሆን በቅተዋል። ኮሎኔል አሸብር አማረ የተሰጣቸውን የመንግስት ኃላፊነት ተሸክመው በትግራይ ክፍለ ሀገር የጊዜያዊ ወታደራዊ መንግስት ቋሚ ተጠሪ፣ በታጠቅ ጦር ሰፈር ህዝባዊ ሰራዊትን ማደራጀትና ማሰልጠን፣ በእርዳታ ማስተባበሪያ ማቋቋሚያ ኮሚሽን የመንግስት ተወካይ፣ በሀይቆችና ቡታጅራ አውራጃ የአውራጃው አስተዳዳሪ፣ በየረርና ከረዩ አውራጃ የኢሰፓኮ ኮሚቴ ተጠሪ፣ በባሌ ክፍለ ሀገር የኮሚሳሪያት ኃላፊ፣ በመጨረሻም የሰሜን ሸዋ የቀጠና 3 እዝ ኃላፊ በመሆን አገልግለዋል።
የሶሻሊስት ሀገራት ልምድ ለመቅሰም በ1968 ዓመተ ምህረት በቀድሞ ምስራቅ ጀርመን በርሊን ከተማ በሚገኘው የካርል ማርክስ ዩኒቨርሲቲ የፖለቲካ ትምህርት ተከታትለዋል። በተጨማሪም ቤት ህብረት ኃላፊነታቸውን በሚመጥኑ ከፍተኛ ወታደራዊና ፖለቲካዊ ኮርሶች መውሰዳቸው በዋናነት ይጠቀሳሉ። ኮሎኔል አሸብር ከ17 ዓመት አገልግሎት በኋላ በ1983 ዓመተ ምህረት የመንግስት ለውጥ ሲደረግ ከሌሎች ባለስልጣናት ጋር አብረው ለ20 ዓመታት ያህል በማረሚያ ቤት ቆይተዋል። በዚህም ጊዜ ለተጨማሪ ትምህርት ባላቸው ልዩ ፍቅር በማረሚያ ቤት ባሉበት ወቅት በቢዝነስ አስተዳደርና በህግ ዲፕሎማ ይዘዋል። ኮሎኔል አሸብር ከማረሚያ ቤት ከወጡ በኋላ በመጀመሪያ ለረጅም ጊዜ ሲመኙት የነበረውን ስጋዋ ደሙን የመቀበል ምኞታቸውን በጥር 27 2005 ዓመተ ምህረት በመቀበር ከፈጣሪ ጋር ያላቸውን ጽኑ ፍቅር የሚያጠነክረውን ሃይማኖታዊ ትስስር ጀመሩ። ከዚያም በሚያስከተል በሚያዝያ 2006 ወደ ቅድስት ኢየሩሳሌም በመሄድ ዋና ዋና የሚባሉትን ቤተልሔምን፣ ጎልጎታን፣ ናዝሬትንና ዮርዳኖስ ወንዝ ጎብኝተዋል። ቦታዎች የሚገኙትን ገዳማትና አድባራትን በመጎብኘት እምነታቸውን የበለጠ አጠንክረዋል። እንዲሁም ከቀድሞ የሥራ ባልደረቦቻቸው ጋር በመሆን የሰው ለሰው መረዳጃ ማህበርና የአዲስ አበባ መረዳጃ ማህበርን በመመስረት ማህበራዊ ኃላፊነታቸውን ተወጥተዋል። አሸብር ለረጅም ጊዜ ሲደክሙበት የቆዩትን ሀገሬና ሕይወቴ የተሰኘውን መጽሐፋቸውን በመስከረም ወር 2015 ዓ.ም አስመርቀው ለትውልድ የሚተላለፍ የታሪክ ሰነድ አበርክተዋል። ከልጅነቴ ጀምሮ አብዛኛው ሕይወቴ በአስቸጋሪ ቦታዎች መሄድ ተያዘ ስለሆነ በአጠቃላይ ወታደር መሆኑን መረጥኩና እንትናልኩ። እንዳጋጣሚ ደግሞ ያደኩባቸው የኖርባቸው ቦታዎች ሁሉ ከወታደር ጋር የተያዙ በመሆናቸው መንፈሴ ወደዛ እንዲጠነክርና ወደዛ እንዲሳብ አድርጎኛል። ድንበር ይጠብቃል፣ አካባቢ ይጠብቃል፣ የህዝቡን ሰላምና ይጠብቃል። ያ ትልቅ ለሚሰራው ሰው ትልቅ ድርሻ ነው። ስለዚህ እኔ እምነቴ በወታደርነቴ አገሬን ወገኔን ህዝብ ያገለግላል የሚል እምነት ስለነበረ ይህንን ትግል ምርጫ እግዚአብሔር ማሳክቶልኛል። ኃላፊነትን አማረ የመልካምና የጠንካራ ቤተሰብ ዋርካና መሰረትም ነበሩ። ከባለቤታቸው ከወይዘሮ ዘውዲቱ ተካ ጋር ከ50 ዓመታት በላይ በዘለቀው የትዳር ህይወታቸው የ6 ልጆች አባት፣ የ17 የልጅ ልጆች አያት እና የ5 የልጅ ልጅ ልጆች ቅድመ አያት ሆነዋል። ይህ እስከ 4ኛ ትውልድ የዘለቀው የህይወት ሰንሰለት ለኮሎኔል አሸብር አማረ ትልቅ ኩራትና ክብር ነበር።
የሰው ልጅ ከፈጣሪው የተቸረው የዕድሜ ጸጋ ሲያበቃ ወደማይቀረው ዓለም ይሸጋገራል። ኮሎኔል አሸብር አማረ የኖሩበትን 86 ዓመታት አጠናቀው ሚያዝያ 25 ቀን 2018 ዓ.ም ወደ ዘላለማዊ ረፍታቸው ሄደዋል። በሚወዱትና በሚያከብሩት መድኃኔዓለም ዕለተ ቀን ሚያዝያ 27 2018 ዓመተ ምህረት የቀብራቸው ስነ ስርዓት በቅድስት ሥላሴ ካቴድራል በክብር ተፈጽሟል። እግዚአብሔር ነፍሳቸውን በአጸደ ገነት ያኑርልን። የተወደዳችሁ ዘመዶቻችን፣ ወዳጆቻችን እና ቤተሰቦቻችን በውድ አባታችን በኮሎኔል አሸብር አማረ በህመሙ ወቅት ያለመታከት ለጠየቃችሁት እንዲሁም ከህልፈተ ህይወቱ በኋላ በየዕለቱ አብራችሁት በመሆን ላጽናናችሁን፣ ከጎናችን ላልተለያችሁ፣ በስልክም በመልእክትም አብሮነታችሁን ላሳያችሁ በሙሉ ልባዊ ምስጋናችንን በልዑል እግዚአብሔር ስም እናቀርባለን። በተጨማሪም የመከላከያ ማርሽ ባንድ አባላትና አመራሮች በሙሉ ላደረጉልን የጀግና የክብር ሽኝት፣ በቀብሩ ስነ ስርዓት ላይ በመገኘት ወገናዊና አባታዊ ድጋፍ ላደረጉልን የቀድሞ የሥራ ጓዶቹ፣ የአዲስ ዘመን ጋዜጣ ባለውለታዎቻችን ዝግጅት ክፍል አባላት በሙሉ የአባታችንን አጭር ታሪክ በአምዳችሁ ስለዘገባችሁ፣ የሸገር ሬዲዮ የመቆያ አዘጋጅና አቅራቢ የኮሎኔል አሸብርን ሀገሬና ሕይወቴ የተሰኘውን መጽሐፍ በዝግጅታቸው ላይ ባጭሩ ስለዘገቡት ለሁላችሁም ከላይ ለተዘራዘራችሁት ሁሉ በእግዚአብሔር ስም ከፍ ያለ ምስጋናችንን እናቀርባለን።